በአማራ ክልል ላይ መካነ ሰላም ላይ ሰሞኑን የደረሰው ምንድነው? የመስጊድ ኢማምን መረሸን መግደል ምን ማለት ነው? ኢስላማዊ አንድነት ጠፋ ከማዕከላችን። ቡድንተኝነት በዛ። ወንድማማችነት ሲጠፋ የጠላት መጫወቻ እንሆናለን። ሙስሊሙን መግደል ማለት ምን ማለት ነው? ከምን መጣ? ወላሂ ጥላቻ ነው፣ ሌላ አይደለም። ሰውን መጥቀም ቢያቅትህ እንዳትበድል፣ ወንድምህን ማስደሰት ቢያቅትህ እንዳታሳዝነው። መስጊድ ውስጥ ያሉ ሰዎች ጥፋታቸው ምንድነው? ምን አጠፉ? መልካም ስራ ወደ ኋላ ያስቀረው የዘሩ ማንነት ወደፊት አያስኬደውም። በአላህ ገመድ በላ ኢላሃ ኢላላህ አንድ ሁኑ፣ እንዳትለያዩ። መን ሰላ ሰላተና واستقبل قبلتنا وأكل ذبيحتنا فهو مسلم فهو مسلم فهو مسلم على النبي صلى الله عليه وسلم ታገሱ الله ከታጋሾች ጋር ነው አለ አላህ። ቀብር ላይ ስገባ ዘርህ ምንድነው አትባልም፣ መረቡክ ነው። ዛሬ ሙስሊሙ ላይ ብዙ መከራ። ይሄው ሀገራችን ላይ በአማራ ክልል ላይ መካነ ሰላም ላይ ሰሞኑን የደረሰው ምንድነው? የመስጊድ ኢማምን መረሸን መግደል ምን ማለት ነው? በአላህ የመስጊድ ኢማም መስጊድ ውስጥ ያሉ ሰዎች ጥፋታቸው ምንድነው? ምን አጠፉ? የመስጊድ ኢማም ዳኢ ሙአዚን መልእክታቸው እኮ ጎረቤትን አክብሩ፣ በደል እንዳትፈጽሙ፣ የተቸገረን እርዱ። ይህ አይደል እንዴ? ወላጆቻችሁን አክብሩ። ይሄ ነው መልእክታቸው። መስጊድ ውስጥ የተከበረ ቦታ ላይ ገብቶ ሙስሊሙን መግደል ማለት ምን ማለት ነው? ከምን መጣ? ወላሂ ጥላቻ ነው፣ ሌላ አይደለም። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ አልዓዚዝ አልሐሚድ። ከነርሱ ምንም አልጠሉባቸውም አለ አላህ። አሸናፊና ምስጉን በሆነ ጌታ በአላህ ማመናቸው እንጂ ወንጀል የሆነባቸው ሌላ አይደለም። አዎ ላኢላሃ ኢላላህ ስላልክ ሙሐመድ ረሱሉላህ ስላልክ ጠላት አድርጎ ያዘ። ይሄ ነው ወንጀላቸው፣ ሌላ አይደለም። ምን አጠፉ? ምን አጠፉ? ሙስና በሉ? የሰው መሬት ነኩ? ላ በቃ ሙስሊም ስለሆኑ ብቻ ወንጀለኛው ነው። ወላሂ በዚሁ አጋጣሚ በተለያየ ዓለም ላይ ያላችሁ ይሄን አጥፊ ቡድን፣ የሰውን ንብረት የሚዘርፍ ቡድን፣ በተለይ ሙስሊሞች የምትረዱ የምትደግፉ በሙስሊሞች ደም ላይ እየቆመራችሁ መሆኑን ወቁት። ተጠያቂ ናችሁ። ወላሂ አላህ ወላ ተዓወኑ ዐለል ኢስሚ ወልዑድዋን በወንጀል ድንበር በማለፍ እንዳትተባበሩ ብሏል አላህ። በምንም መልኩ እየረዳችሁ ግን ኡስታዞቻችሁ የሚገደሉበት፣ እየረዳችሁ ወገኖቻችሁ የሚገደሉበት መላ ኢትዮጵያን ሊቃወሙ የሚገባ ጉዳይ ነው። ለምን? ሰላማዊ ሰው ነው እየተገደለ ያለው፣ ሰላማዊ ሰው ነው እየተዘረፈ ያለው፣ ሰላማዊ ሰው ነው እየታገተ ያለው። ሁሉም ሊቃወሙ ይገባል። ለምን ከተባለ የሀገርን ሰላም የሚያደፈርስ የሚያበላሽ ሰው በእርስ በርስ ግንኙነቱ አብሮ እንዳይኖር የሚያደርግ በጣም አጸያፊ መጥፎ ተግባር ስለሆነ ሁሉም ሊቃወሙ ይገባል። ሁሉም